ወይኔ ሻማሪ እሺ በለኝና በእናትህ መኪና ልግዛልህ። አረ እሺ በላትና መኪና ትግዛለህ እኮ። እሺ ምንድነው? ለምንድነው የምታስጨንቀኝ? በህይወቴ አንድ ውሳኔ ወስኛለሁ። ከዚህ በኋላ የማንንም እገዛ አልፈልግም። ያንቺንም ሆነ የቤተሰቦቼ ጓደኞቼ በራሳቸው እየተፍጨረጨሩ እየተለወጡ እያየሁ ነው። እኔ ደግሞ ኮንፊደንሴን አጥቻለሁ። ስለዚህ ከዛሬ ጀምሮ ራሴ መስራት ልጀምር ነው። እሺ ከዳዲ ተቀብዬ 100 ሚሊዮን። አረ ቢያንስ 100 ሚሊዮን ተቀበላት ሻማሪ። ለምንድነው የምታስጨንቀኝ? ልባው ቃል እኮ ክፋት አትጣል። ይቅርታ በራሴ መፍጨርጨር ስላለብኝ ነው። ሻማር ልቧን የጎዳኸው ቤት ሳይኖረው መኪና ልግዛለት ንገረው እስቲ። ዳዲ ምንም እውነት ነው ምንም አይደለች። አረ ሻማር ከአይምሯችን በላይ እየሆንክ ነው። እቺ ደግሞ ከአይምሮዬ በላይ ነው የሆነችብኝ። ቪዲዮን ተከታትለ ነው እንመለስ። እናንተ ምን አይነት ኔክለስ ነው የሚመቻችሁ? እኔ አልገባኝም። እናንተ ከገባችሁ ንገሩኝ ኮሜንት ላይ። አዎ ይሻላል ወንድማችን። ይሄ በጸበል ካልሆነ ከባድ ነው፣ ይለቅ አይመስልምና እኔ እንደሆነ ነገር ብቻ አድርጋትና አሁን ደግሞ የሁላችንም ክራሽ ወደ ሆነችው ረዱ እንሂድና እስቲ የለቀቀችውን ቪዲዮ እናይላታለን። አንድ ላይ እስቲ ኮሜንት እናደርጋለን። ምንም እኮ አይወጣላትም፣ ግን እንደ ሐሳብ እኔ ምን ተረዳው እንደ ሐሳብ ግን እኔ ከአንገት በላይ ቢሆን ደስ ይለኛል። ረዱዬ ምን ሆነሽ ነው ከአንገት በታች? ለእናንተ ትቼዋለሁ። ይሄን ኮሜንት ላይ ላይክ እና ሰብስክራይብ ማድረጉን ደግሞ እንዳትረሱ። አዲስ ነን፣ አበረታቱን። አሪፍ ቪዲዮዎችን ይዘን እንመጣለን። ሌትስ ጎ